ያን ዲዮማንዲ በ15 ዓመቷ በሞት ለተለየችው እህቱ የጻፈው ልብ የሚሰብር ደብዳቤ። እንዳለፍሽ በነገሩኝ ቀን አንዲት ጠብታ እንባ እንኳ ያፈሰስኩ አይመስለኝም። ደንግጬ ነበር። ለሌጋኔዝ የመጀመሪያ ጨዋታዬን ካደረግኩ ጥቂት ሳምንታት ሆኖኝ ነበር። በ18 ዓመቱ ሪያል ማድሪድ ጋር የመጀመሪያ ጨዋታውን የሚያደርግ ማን አለ? እብደት ነበር፣ ህልም ነበር። ከዚያም በድንገት ወደ ቅዠት ተቀየረ። ከአገር ቤት ያለ ሰው ደጋግሞ ይደውልልኝ ነበር። ተበሳጭቼ ነበር። ለምን እንደሚወተውቱኝ አልገባኝም ነበር። መለስኩላቸው። እነሱ ግን ነገሩን ለማለስለስ እንኳን አልሞከሩም። አገር ቤት ምን እንደሆነ ታውቃለህ? እህት አልፋለች። ምን? ሞታለች። ስለምን እያወራችሁ ነው? አንድ ሰው በአንድ ድግስ ላይ መጠጧ ውስጥ የሆነ ነገር ጨመረባት። ከዚያ በኋላም ደግማ አልነቃችም። አልፋለች። 15 ዓመትሽ ነበር። 15። ምንም ምላሽ አላገኘሁም። ለምን እንደሆነ ማወቅ እንደምፈልግ አላውቅም። ምናልባት ቅናት ሊሆን ይችላል። ምናልባት በአገራችን የሚሆኑ ነገሮች ሊሆኑ ይችላሉ። ምናልባት ልጠብቅሽ እችል ነበር። አላውቅም። በእግዚአብሔር እቅድ ለማመን ጥራለሁ። ማድረግ የምችለው ብቸኛው ነገር እሱን ነው። አንቺን ለመርሳት እየሞከርኩ አይደለም፣ ምክንያቱም መቼም እንደማረሳሽ አውቃለሁ። ማድረግ የምችለው ብቸኛው ነገር ይህንን ህመም ተጠቅሜ ይበልጥ ጠንክሬ ለመስራትና አብረን የተመኘነውን ሁሉ ለማሳካት ነው። ይህንን የምጽፈው ስለ እሱ ማውራት ስለማልችል ነው። ይህንን የምጽፈው አንቺ መኖርሽን እንድትቀጥይ እንደማደርግ እንድታውቂ ስለምፈልግ ነው። መላው ዓለም ስምሽን እንዲያውቀው አደርጋለሁ። መላው ዓለም። በእግር ኳስ ሜዳ ላይ የማደርገው ነገር ሁሉ ላንቺ ነው። አንቺን ካየሁሽ የመጨረሻ ጊዜ ጀምሮ ብዙ ነገሮች ተከስተዋል። አታምኚውም። እኔ ራሴ እንኳን ማመን አልቻልኩም። ሜዳው አሁንም እንደ ቤቴ የሚሰማኝ ብቸኛው ቦታ ነው። ሰላም የሚሰማኝና አንቺን ማነጋገር የምችልበት ቦታ ነው። ብቻ እዚህ ኖረሽ ልነግርሽ በቻልኩኝ እመኛለሁ። እናደርገዋለን ያልሽው ነገር ሁሉ እውነት ሆኗል። ነገ ወደ ዓለም ዋንጫ እንሄዳለን። ምርጥ ወንድምሽ ለኮት ዲቫር ሊጫወት ነው። እንደ ድሮግባ፣ እንደ ያያ፣ እንደ ጀርቪኒዮ እንደ አንድ ጨዋታ እንኳን አልቆጥረውም። እንደ ትልቅ መድረክ ነው የማየው። ይህ አንቺ በእኔ ውስጥ ያየሽውን ነገር ለመላው ዓለም ለማሳየት ያለኝ ዕድል ነው። ግባ ገባሁ ቁጥር ሁሉም ሰው ስምሽ እንዲያውቀው አደርጋለሁ። ማንም እንዳይረሳሽ አደርጋለሁ። የተነበየሽውን ትንቢት እውነት አደርገዋለሁ እላለሁ። ትክክለኛ የእግር ኳስ ጫማ እንኳን ሳይኖረኝ ፊት ለሁሉም ሰው ወንድሜ በዓለም ላይ ምርጡ ይሆናል ትይ ነበር። ትክክል እንደነበርሽ አረጋግጣለሁ። ወይም እየሞከርኩ ሞታለሁ። ወንድምሽ ያን። ያውን ሳነበው ልቤን ስለነካው አጋራኋችሁ።